ሰላም እንዴት ናችሁ? ላለፉት ጥቂት ወራት ፈትል ስንኞች በሚል ርዕስ የተለያዩ የአማርኛ ዘፈኖች ውስጥ ያሉ ስንኞችን በቅርብ እያየን ቆይተናል። በሂደት ግን ከዘፈን ስንኞች ባሻገር አንዳንድ ትኩረት የሚስቡ ሀሳቦች ሲያጋጥሙኝ እነሱን ደግሞ ፈትል ሀሳቦች በሚል ንዑስ ክፍል ስር ወደ እናንተ ማድረስ እንደምጀምር ለማሳወቅ ነው ይህን አጭር ቪዲዮ የምለቀው። ይህን እንግዲህ ብንሰማቸው በግልም ይሁን ወይም እንደ ማህበረሰብ ለየት ያለ እይታን ሊጠቁሙን ይችሉ ይሆናል። ራሳችንን ብሎም አንዳንድ እሳቤዎችን ጠጋ ብለን እንድንመረምር መንገድ ሊከፍቱ ይችላሉ ከሚል እምነት በመነሳት ነው። በዚህ ሂደት ከተለያዩ ምንጮች በዋነኛነት ከእንግሊዝኛ ወደ አማርኛ እየመለስኩ ወይም እየተረጎምኩ ማቅረብ መፈለጌ መነሻ ቋንቋውን ብንረዳውም አንዳንዴ አንድ ሀሳብ በራሳችን ቋንቋ ሲገለጽ ነገሩን የተሻለ ከውስጣችን ለማዋሃድ ሊረዳ ይችላል። አብሮን በኖረ የነገር አረዳድ ስልትም ይበልጥ እንድንመዝነው በር ሊከፍት ይችላል ከሚል እይታ ነው። በመጨረሻ ምናልባት እንደ ማሳሰቢያ ማለት የምፈልገው ሀሳቦቹን ወደ እናንተ ሳደርስ እንደ ሀሳብ እንድትሰሟቸው ከመሻት ባሻገር ሌላ አጀንዳ እንደሌላቸውና እንደ ግለሰብም የግድ የኔን እይታ የሚያንጸባርቁ ላይሆኑ እንደሚችሉ መጥቀስ ወዳለሁ። በዚህ መሰረት የመጀመሪያውን ክፍል ዛሬ ፖስት አደርጋለሁ። በትርጉም ስራው ለሚኖሩ ግድፈቶች መረዳታችሁን አደንቃለሁ። አመሰግናለሁ።